ሰላም፣ ይህ ከመጽሐፍት ማህደር የዩቲዩብ ቻናል ነው። በዚህ ቻናል የተለያዩ መጽሐፍቶችን በትረካ መልክ አቀርብላችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚኦ! ዶክተር አሸብርና ሌሎችም ከተሰኘው የአሌክስ አብርሃም መጽሐፍ የተወሰደ። እማማ ይወብዳር ጓደኛዬን ያሬድን ልጅ አስልከው አስጠሩትና እንዲህ አሉት። ያሬድ፣ ምንስ ባልወልድህ እናት አልነበርኩም? አሳድጌ እንዲህ ከሰው በታች ታደርገኛለህ? ምን አደረኩም እማማ ይወብዳር? አሄሄ የምትከፍለው የላትም ያጣች የነጣች ደሃ ናት ብለህ ነው? ኧረ እኔ ለማንም እንደዚህ አላልኩም አለ ግራ ገብቶት እኔን እየተመለከተ። አላለም እንድልለት ፈልጓል ነው እንጂ ምን የመሳሰለ የመልአክ የጻድቃን ሰማዕታትን ስዕል በየሰው ቤቱ ስትስል የኔን የይወብዳርን ቤት ሰይጣን ይፈንጭበት፣ ዲያብሎስ ከነሰራዊቱ ይፈንጭበት፣ ሌጊዮን እስክስታ ሲያወርድበት ብሎ ይደር ብለህ ነው የኔን ቤት ለይተህ የተውከው አሉት በትዝብት እያዩት። እንደሚጠቀሟቸው ቃላት ክብደት ግን ድምጻቸው አያስፈራም ነበር። እንደውም የሆነ የሚያስቅ ዜማ ነበረው። ለዚህ ነው እንዴ? ኧረ ጣጣ የለውም። ከፈለጉ ከማንም አስበልጬ የፈለጉትን ስልሎታለሁ አለ ጸጉሩን ያፍተለተለ በፈገግታ። ተባረክ የኔ ልጅ ብሩኩን። አሜን አለ ያሬድ። እኔ ደግሞ እንዲህ ትልቅ ባለሙያ መሆንን የት አባት ያውቄ። መንደር ለመንደር እዚህ ቦዘኔ ጋር ተያይዘ ስትዞር እኔም ባገጫቸው እየጠቆሙ አይ መባከን እላለሁ። ለካ አንተ እንዲህ እጅ ወርቅ ነህ። ገና ትላንት አይደል እንደ ሰማሁት። እቺ ማናት ኮማሪዋ እዚህ ታክሲ መቆሚያው ጋር ድራፍት ቤት ያላት ኤዲያ ስሟ አያያዝልኝም እያሉ አንዴ መሬት አንዴ ሰማይ ሲመለከቱ ናርዶስ አልኩ ሳይጠይቁኝ። ፈገግ ብለው አዎ ናርዶስ አሉና ወሬያቸውን ሊቀጥሉ ካሉ በኋላ የሆነ ነገር ትዝ እንዳለው ሰው ኮስተር ብለው ወደ እኔ በመዞር ደህና ሰው ቢጠይቁ አታውቅም እንጂ ኮማሪና ጫት ነጋዴማ አይጠፋህም አሉኝ። ያሬድ አቀርቅሮ በሳቅ ፍርስርስ ኮማሪና ጫት ነጋዴ ደህና ሰው አይደለም ያለው ማን ነው? እናልህ እሷ ቤት የሳልከውን የጊዮርጊስ ስዕል በቀደም ማህበርተኛው ሁሉ እያየ ጉድ ሲል ማን የሳለው ብላቸው የጉልላት ልጅ አሉኝ። አሃ ጉልላት፣ እቺ የኔ ጉልላት። እሱማ ምን የጉልላት ልጅ ነው የኔው የራሴው ልጅ አይደል እንዴ ብዬ መጣሁልህ። መቼስ ባልወልድህም ልጄ ነህ፣ ንፍጥህን ጠርኬ ያሳደግኩ አሉ። ልክ ነው አለ ያሬድ እየተቅለሰለሰ። ብለው ሳል የሚመስል ሳቅሳቁና ቀጠሉ። መቼስ ያ ጊዮርጊስ ማንም ቤት የለ፣ የፈረሱ ግርማ ሞገስ፣ የዘንዶ ርዝማኔ ነፍስ ያለው እኮ ነው የሚመስለው። ተባረክ ማህበርተኛ ሁሉን የመረቀ። መቼስ የኛ ማህበርተኞች ምርቃት ብቻ የትና የት እንደሚያደርስህ ቀላል ማህበር እንዳይመስልህ። የዚች ያስተማሪዋ ልጅ ማን ነው ስሙ? ስሙ ጠፋቸው። አድማሱ አልኩና አስታወስኳቸው። አንተ ሌላም ስራ የለ የመንደርተኛ ስም አጥና ብለው ከወረፉኝ በኋላ ወሬያቸውን ቀጠሉ። እናልህ እሱ የዛሬ 3 ዓመት እኛ ማህበር ላይ ምን የመሰለ የጽዋ ልብስ አምጥቶ ሰጠ። ስዕለት ነበረበት። ታዲያ ማህበርተኛው አንድ በአንድ መረቀው። አሁን አሜሪካ ነው ያለው። አንቱ የተባለ ሀብታም ሆኗል አሉ። በ3 ዓመት ሰው በ30 ዓመት የማይደርስበትን ኪብ ብሏል አሉና ስለ ማህበራቸው ምርቃት ከፍ ያለ ዋጋ በዝርዝር ማስረጃ እያጠቀሱ አጉ። አሁን እንኳን የጠራው ስሙ ጠፋባቸው። ያሬድ ብዬ አስታወስኳቸው። በብስጭት እየተመለከቱኝ ወቸው ጉድ ባለቤቱ እያለ አንተ ቱርጁማን ነህ? ያሬድ አሁንም በሳቅ ፍርስርስ እንዳቀረቀረ። ከዚህ በኋላ ለረጅም ጊዜ ቱርጁማን እያለ ይጠራኝ ነበር። አሁን የሚመጣው ታህሳስ በ27 የኔ የመድኃኔዓለም ዝክር አለች። እንደው የመድኃኔዓለምን ስዕል ይሄ ቤት የሚያንኳኳበትን እንድትስልልኝ ነበር አሉት። ፒስ አለ ያሬድ። ምን አልከኝ? ጣጣ የለውም አላቸው ፈጠን ብሎ። ያሬድ ስዕል ሳልልን ሲሉት ሲነጫነጭ ነበር የማውቀው። አሁን ፈጠን ብሎ መስማማቱ ገርሞኝ ቀጥ ብዬ ተመለከትኩት። ፊቱ በፈገግታ ተጥለቅልቆ ነበር። እቺን ሴትዮ ቀልብ ወዷቸዋል ማለት ነው ስለ አሰብኩ። በስዕሉ ተስማሙና ለያሬድ ቀብድ 100 ብር ሰጡት። ያሬድ ጓደኛዬ በጣም ጎበዝ ሰዓሊ ነው። ሞናሊዛም በግራ እጄ ስላታለሁ ይላል ችሎታው ላይ ጉራ መርቆበት ሲያወራ። ስዕል አልተማረ፣ ሰዓሊ ዘመድ የለው፣ ስዕል ሲሳል አይቶ አያውቅ። ከመሬት ተነስቶ ሰዓሊ ሆነ። ከመሬት የተነሳነው እንኳን አብረን ነበር። እርሳስ ይዘን የሴት ምስል መሳል ጀመርን። እኔ የምስላቸው ሴቶች እግራቸው አያርፍም። አንዴ ወደ ግራ ይንሻፍፋሉ፣ አንዴ ወደ ቀኝ ይወላገዳሉ። ሌላ ጊዜ ቀኝ እግራቸው አሪፍ ይሆንና ግራው ይዛነፋል። በተለይ የሱሪ ለባሽ ሴቶችን ስስል አልሆንልህ አለኝ። ያሬድ ታዲያ አንተ አርፈ ቀሚስ ለባሽ አትስልም እንዴ? ቀሚስ እንኳን ያንተን ቀሽም የስዕል ችሎታ የስንቶቹን ደጋ ንግር ሸፍኗል።
ሲለኝ ከዚህ ሁሉ ከወገብ በላይ ብስላቸውስ ብዬ ስሞክር አሁንም እኔ የምስላቸው ሴቶች አይናቸው አያርፍም፣ ይንሸዋረራሉ፣ ይጠናገራሉ። ፊት ለፊታቸው የልብ ቅርጽ ስልና ወደ ልቡ እንዲያዩ ላደርጋቸው ስሞክር አይናቸው የኔን ልብ ትቶ ያሬድ ከጎን ወደ ሳለው መኪና ይመለከታል። ሰለቸኝና እርግፍ አድርጌ ተውኩት። ያሬድ መክሊት አይደለም በቃ ሲለኝ ጭራሽ ተስፋ መቁረጤ ጉልበት አገኘ። ያሬድ ግን ከሴቶቹ ስዕል ወደ ሞናሊዛ አደገ። ይባስ ብሎ ቅድስት አርሴማን ሁሉ ቁልጭ አድርጎ ሳላት። እንደውም በእጇ የያዘችውን ጽዋ ረስቶት እኔ አስተውሼው ነው የሳለው። ከዛ ድንግል ማርያምን ልጇን እንዳቀፈች ሳላትና መንደርተኛው ሁሉ ይሄ ልጅ የት ይደርሳል እያለ ሲጠብቀው ሰላማዊት ለምትባል 8ኛ ክፍል 4 ዓመት ለደገመች ልጅ ወደ 9ኛ ክፍል ተዘዋውራለች የሚል ፎርጂድ ካርድ ሲሰራ ተይዞ 2 ዓመት ታሰረ። በእርግጥ ያሬድ በጣም ጎበዝ ከመሆኑ የተነሳ ሰላማዊት ራሷ የእውነት ወደ 9ኛ ክፍል ያለፈች መስሏት እኔና ያሬድን ምሳ ጋብዛናለች። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ እንዲሉ ያሬድ ማረሚያ ቤት ሰነበተ። ከእስር ቤት ሲወጣ ፍልስፍና ጀምሮ ነበር። በተለይ ከእግዚአብሔር ጋር መሳፈጥ አበዛ። እረ እንደውም ከስዕሉ ወደ ፍልስፍናው አዘነበለ። አገር የሚያክል ሸራ ይወጥርና ምን ታምር ሊስል ነው ብዬ ስጠብቅ መሃል ላይ አንዲት በአይን እንኳን ለማየት የምታስቸግር ጥቁር ነጥብ ብቻ ጠብ አድርጎ ጨረስኩ ይላል። ብስጭት ብዬ ምንድነው ይሄ እለዋለሁ። ራቅ ብሎ ሸራውን በትኩረት ሲመለከት ይቆይና በዚህ ግዙፍ ዓለም ላይ የሰራኸውን ብትሰራ ነጥብ ነህ። ሌሎች ነጥቦች ጋር ካልተደመርክና ካልተሰለፍክ መስመር የለም፣ ስዕል የለም። 2 ዓመት ስታሰር እኔ ማለት እቺ ነጥብ ነበርኩ ይላል። ብሩሹን አነሳና ከነጥቧ ጎን አንዲት ሌላ ነጥብ አስቀምጥና እኔ ነኝ እለዋለሁ። እንሳሳቃለን። ወጣ ብዬ ስመለስ ግን ሸራው ላይ የለሁም። መስመር መሆን ካልፈለገ የራሱ ጉዳይ ብዬ ተዋለሁ። እየቆየ ያሬድ የሚስላቸው ነገሮች ሁሉ ግራጋቢ ሆኑ። አንደኛው አይኗ ሰፌድ፣ ሌላኛው አይኗ 10 ሳንቲም የሚያክል ቁመቷ ከመርዘሙ ብዛት ዛፍ የመሰለች ሴት ይስልና ሰው እድሜው በጨመረ ቁጥር እይታውም ይሄ ነው። አንድ አይንህ ከዘመን ጋር ያድጋል፣ አንድ አይንህ ግን የማያድግ የማይቀየር ትላንትህን ብቻ እየተመለከተ እስከ ለተሞትህ ይኖራል ይለኛል። ምንም አይገባኝም። ይቀጥላል የያሬድ ስዕል። አንድ ቀን ማሲንቆ ሳለ። ቋሚ ላይ የቆመችው አንዲት መለሎ ሴት ስትሆን እንደ ጭራ ቋሚው ጋር ተቋጥራለች። ከጎኗ ወገቡ የጎበጠ ወንድ ልክ እንደ ማሲንቆ መምቻ ደጋን ተስሏል። ይሄ ደግሞ ምንድነው አልኩት በማናነቅ። ይሄስ ምንድነው ብሎ መልሶ ጠየቀኝ። የኔን ጭንቅላት በሁለት እጁ ይዞ እያወዘወዘ እናትን ልቀቀኝ ወደዛ አልኩና ገፋሁት። እሱ ግን የበለጠ አጥብቆ ይዞኝ ሁልጊዜ ማብራሪያ ትጠይቅ፣ ስዕል የሰዓሊው ብቻ አይደለም እንደውም የተመልካቹ ነው፣ እንደ መሰለ ተርጉሞ እንደገባህ ተንትነው ብሎ ወደ ኋላዬ ገፋኝ። ተንገዳግጄ ቆምኩ። ያሬድ አልጨከነም። ስለ ስዕሉ እንዲህ አለኝ። ስለ ፍቅር አንዱ ይቃና ዘንድ አንዱ እንዲጎብጥ ግድ ይላል። ፍቅር ዝቅ ማለትን ይጠይቃል። በአንዱ ዝቅታና በሌላው ከፍታ የፍቅር ዜማ ይደምቃል አለኝ። ማሲንቆና የማሲንቆ መምቻ ሰውና ሰው ሆኖ እንዴት እንደታየው እግዚአብሔር ያውቅለት። እንዲሁ ልከራከረው ብዬ ቫዮሊንና የቫዮሊን መጫወቻ ዘንጉ ሁለቱም ቀጥ ያሉ ናቸው፣ ግን አሪፍ ዜማ ይፈጥራል። የግድ መጉበጥ ለምን አስፈለገ ብዬ በንግግሬ በሳልነት ትከሻዬን ነቅነቅ አደረኩ። ተሳስተሃል። የቫዮሊን ሳጥኑ ትከሻ ላይ ዘና ብሎ አርፎ መጫወቻው ሲንከራተት ነው ዜማ የሚፈጥረው። ሁለቱም ሰው ትከሻ ላይ ቁጭ ቢሉ ምንም አይፈጠርም ነበር። ምንም አለና ተነስቶ ወጣ። ጓደኛዬ ያሬድ ታኅሳስ 23 የማማ የወብዳርን የክርስቶስ ስዕል ስሎ እንደጨረሰ አብረን ወደ ቤታቸው ሄድንና አስረከብናቸው። ደስ ብሏቸው ፊታቸው በፈገግታ ደምቆ ሁለታችንን ከመረቁም በኋላ ስዕሉን የተሸፈነበትን ወረቀት ቀስ አድርገው ገለጡት። ገልጠው ሲያዩት ሴትዮዋ ግራ ገባቸው። ራቅ ቀረብ ቀረብ ራቅ እያደረጉ አዩትና ፈገግታቸው ከፊታቸው ላይ ከስሞ አንዴ ያሬድን፣ አንዴ እኔን፣ አንዴ ስዕሉን እያፈራረቁ ቃኙን። ልቤ በፍርሃት ተውጦ ሲዘል ይሰማኛል። ያሬድ አሉት። አቤት ማዘር አላቸው በፍጹም መረጋጋት ጸጉሩን እያፍተለተለ። ክርስቶስ በር ያንኳኳል ነበር የተባባልነው ነበር መለሰ ያሬድ አሁንም ረጋ ብሎ። ቀረብ በጣም ቀረብ አድርገው ስዕሉን በትኩረት ተመለከቱና እንዲህ ያለ መድኃኔዓለም አይቼም ሰምቼም አላውቅ አሉ ግራ ተጋብተው። ያሬድ መለሰላቸው። እሱማ መድኃኔዓለምን ማን አየው ብለው ያው በቃሉ መሰረት እንስለዋለን እንጂ አለና ያሬድ እስር ቤት የጀመረችውን ፍልስፍና መስኮት ከፈተላት። በእርግጥ ያሬድ ስዕል ሲስል አስተያየት መቀበል አይወድም። ማመልከቻ የምጽፍ መሰለ እንደ እየተነገረኝ የምስለው ይላል። ቢሆንም ይሄን የማማ የወብዳርን ክርስቶስ ሲስል እረ ይሄ ነገር እቺን ሴት ያሳብዳቸዋል ብዬው ነበር። ያሬድ ግን ከስዕሉ ላይ አይኑን ሳይነቅል ገብቷቸው ካበዱ አንድ ነገር ነው ብሎ አስተያየቴን አጣጣለው። ከዛም የስዕልም ይሁን የሌላ ኪነ ጥበባዊ ፈጠራ አላማው ሰዎችን በሰሩት መንገድ ላይ ሲረግጡ እንዲኖሩ ጫማ ማቀበል አይደለም፣ አዳዲስ ጫካዎችን መንጥሮ አዲስ መንገድ መፍጠር ነው።
ነገሮችን ከተለየ አቅጣጫ ማሳየት ነው። አዲስ የህይወት ቅመም፣ አዲስ ጠብ የሚል ፋይዳ ያለው እውነት። ኧረ እባክህ አንተ ልጅ ለአንዲት ባልቴት ያንተ ፍልስፍና አይገባም። ያውም በእምነት ነክ ነገሮች ዙሪያ ኢትዮጵያ ውስጥ ብትፈላሰፍ እብድ የሚል ካባ ነው የሚያስደርብልህ። ለዛውም ከዱላ ከተረፍክ ነው አልኩት። ፍልስፍና ዋጋ ያስከፍላል። ዓለማችንን የቀየሩ ፈላስፋዎች ዋንጫ አይደለም የተሸለሙት፣ መርዝ የተሞላ ጽዋ እንጂ። እንዲያውም አልሸሹም፣ በድፍረት ጨለጡት እንጂ። ስለ እውነት ማፈግፈግ ወደ ምንም መድረስ ነው፣ ደፋር መሆን አለብህ እያለ የማያባራ ዲስኩሩን ሲግታኝ የራስ ጉዳይ ብዬው ዝም አልኩ። ይኸው አሁን እማማ የወብዳር ጋር ተፋጠጠ። ፈላስፋው ከነተፈላሰፈበት ስዕሉ አንዲት ክፍል ቤት ውስጥ ያልተነጠፈ አልጋ፣ ግማሽ ብርድ ልብሱ መሬት ላይ ተጎዝጉዞ እዛው መሬቱ ላይ ግማሽ ገጾቹ የተገነጠሉ መጽሐፍ ቅዱስ ወድቋል። የቆሸሹ ካልሲዎች በየቦታው ተበታትነዋል። የቢራ ጠርሙስ አጠገብ አንድ እግር የሴት ጫማና የጡት ማስያዣ ወድቋል። የምታበራ የቃል ኪዳን ቀለበት ደግሞ በጎኑ ከወደቀ የወንድ ጫማ ስር ትታያለች። የተራቆተች ሴት ስዕል ከተዘበራረቀው አልጋ በላይ ተለጥፏል። አልጋው ላይ ከአንሶላ ፈትልኮ የወጣ የሴትና የወንድ እግር ይታያል። ኮመዲኖ ላይ በርከት ያለ የአሜሪካ ዶላር ዝርክርክ ብሏል። ከዚህ ሁሉ መዝረክረክ ፊት ለፊት መሃል ወለሉ ላይ ኢየሱስ ክርስቶስ በሁለት እጁ ራሱን ይዞ ቆሟል። ይኸው ነው ስዕሉ። ጌታ ራሱን ይዞ ታይቶም ተሰምቶም አይታወቅ አሉ እማማ የወብዳር ባለማመን። ቀጠል አደረጉና ለመሆኑ በሩ የት አለ? የሚንኳኳው በር የት አለ? ሲሉ ጠየቁ በቁጣ። ያሬድ ጓደኛዬን እስር ቤት የለከፈችው ፍልስፍና ታስለፈልፈው ጀመር። ክርስቶስ በየቤታችን ከገባ ቆየ። አሁን ይሄን ሁሉ ዘመን ቤታችንን ዘግተን ስናደርግ የቆየነውን ጉድ እንዲሁም የኖርንበትን መዝረክረክ፣ መጨማለቅ፣ ማስመሰልና መታበያቶ ራሱን ይዞ እግዚኦ እያለ ነው አላቸው። ወደ ስዕሉ ከተለያዩ አቅጣጫ አይኑን አጨንቁሮ እየተመለከተ እንደ እማማ የወብዳር ክርስቶስ ራሱን በሁለት እጁ ይዞ ምን እያለ አሉ እማማ የወብዳር ግራ ተጋብተው። ምን እያለ አሉ እማማ የወብዳር ግራ ተጋብተው። እግዚኦ ያሬድ አይኖቹን ጨፍኖና ራሱን ይዞ በየአቅጣጫው እየዞረ ረጅም እግዚኦታውን ሲያሰማ እኔም ተገርሜ ያሬድን ስመለከት ነበር ከምኔው እንዳነሱት ያላየሁት የእማማ የወብዳር መጥረጊያ እጀታ ያሬድ ጀርባ ላይ ያረፈው። እኔም ተገርሜ ያሬድን ስመለከት ነበር ከምኔው እንዳነሱት ያላየሁት የእማማ የወብዳር የመጥረጊያ እጀታ ያሬድ ጀርባ ላይ ያረፈው። ጓደኛ ያሬድ በቅጽበት በአእምሮ መሮጥ ከሚለው ፍልስፍና ተመልሶ በእግር ወደ መሮጥ ተሸጋገረ። ተከታትለን ከእማማ የወብዳር ቤት ወጣንና እንደውም ያሬድ በሩ ጠፍቶበት ግድግዳው ጋር ከተጋጨ በኋላ ነበር በሩን አግኝቶት የወጣው። ወደ ታች ወደ ወፍጮ ቤቱ ተፈተለክን። ፈላስፋ ያቀረቡለትን መርዝ በድፍረት ሲጨልጥ እንጂ እንዲህ እንደ አቦ ሸማኔ ስሮት ታይቶም ተሰምቶም አይታወቅም። ያዘው አሪስቶትል ሮጠ። ሶክራተስ የነሳራን የልብስ ማጠቢያ ጎማ ዘለለ። ኮንፊሽየስ የእማማ ዙሪያሽን ስጥ ረጋግጦ አለፈ። ዲዮጋን በአባ እጅጉ ቤት ወደ ወንዙ ታጠፈ። ኦሾ አንዱን መንገደኛ ቄስ ገፍትሯቸው ፈረጠጠ። እኔም ተከተልኩ። በአጭር ቅር እማማ የወብዳር ተራገሙ። በማህበሩ የመረቁትን በየግላቸው እየረገሙ ማህበራቸው እንዴት ጸንታ ትቆማለች አለ ያሬድ። ባካር ፈሩጥ የጸበሉ ቀን በማህበር ይረግመዋል አልኩት። አበሳሽቶኝ ነበር። እየሸሻ ቃቂር ያወጣል እንዴ? ውድ የመጽሐፍት ማህደር ቤተሰቦች ትረካይን ስለምታደምጡልኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆናችሁን አትርሱ።